ሰላም እንዲቆያችሁኝ ዛሬ ደግሞ በአዲስ እውነተኛ ታሪክ ተመልሰናል። ይህ ታሪክ የዘመናችን ትልቅ የፍቅር ታሪክ ተብሎ የሚነገር እንዲሁም ሙቪ የተሰራለት ጭምር ነው። የተወሰነ ደቂቃ ሙቪውን ሼር ላድርጋችሁ፣ በመቀጠል ወደ ታሪኩ እንሄዳለን። ሰላም፣ ፍቅር እስከ መቃብር ሲባል ሰምተናል። ዛሬ የምነግራችሁ ታሪክ ግን ከሞት አፋፍ ተመልሶ የማስታወስ ችሎታውን አሸንፎ ለ8 ዓመታት የቆየ እውነተኛ ልብ የሚነካ የጃፓናዊውን ታሪክ ነው። ይህ የታማኝነት የትዕግስትና የማይበገር የሰው ልጅ ድንቅ የሆነ እውነተኛ የፍቅር ታሪክ ነው። ታሪካችንን አብረን እንጀምር፣ አብረን እንጓዝ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ታሪካችን እንሂድ። ታሪካችን የሚጀምረው በጃፓን አኪያማ ግዛት ውስጥ ነው። ሄሳሽ እና ማያ የተባሉ ወጣቶች ተገናኝተው ፍቅር ይጀምራሉ። ሄሳሽ አይናፋር ታታሪ ሲሆን፣ ማያ ደግሞ በደስታ የተሞላች ሁልጊዜ የምትስቅ ነበረች። ከ2 ዓመት የፍቅር ቆይታ በኋላ በ2006 መጨረሻ ሄሳሽ ለማይ የጋብቻ ጥያቄ ያቀረበላት። ሰርጋቸውንም ለመጋቢት 2017 ቆረጡ። ሁሉም ነገር ፍጹም ይመስል ነበር። የሰርግ አዳራሹ ተያዘ፣ ግብዣው ተዘጋጀ። ነገር ግን ሰርጉ ሊደርስ ጥቂት ሳምንታት ሲቀሩት ማይ በድንገት መለወጥ ጀመረች። ከባድ ራስ ምታትና የመርሳት ችግር ይታይባት ጀመር። አንድ ምሽት ላይ በድንገት በከፍተኛ ስቃይ ጮኻ ራሷን ሳተች። ሆስፒታል ስትወሰድ ዶክተሮች በደሟ ውስጥ ያለው ሴሎች አንጎሏን እያጠቁ መሆኑን ደረሱበት። ማይ ወደ ጥልቁ ኮማ ውስጥ ገባች። ዶክተሮች ለሂሳሽ ተስፋ የሚቆርጥ ነገር ነገሩት። አንጎሏ ከፍተኛ ተጎድቷል። ልትነቃ የምትችልበት እድል በጣም ጠባብ ነው። የማይ ወላጆች ሂሳሽን እንዲህ አሉት፣ ልጃችን መች እንደምትነቃ እናውቅም። ምናልባት ለዘላለም እንዲህ ልትቆይ ትችላለች። አንተ ወጣት ነህ፣ ሕይወትህን አትቅበር፣ ሌላ ሴት ፈልገህ አግባ ብለው መከሩት። ሄሳሽ ግን የመለሰው መልስ ዓለምን ያስገረመ ነበር። በዚህ ጊዜ እንደዚህ አይነት ሰው ይገኛል ብሎ ማሰብ ከባድ ነው። ቃል የገባሁላት ለደስታ ቀን ብቻ አይደለም፣ በችግርም ጊዜ አብሬያት ለመሆን ነው አለ። ለሚቀጥሉት 3 ዓመታት ሄሳሽ በየቀኑ ከስራው በፊት ወደ ሆስፒታል ይሄዳል፣ ይከባከባታል፣ የተመዘገቡ ድምፆችን ያሰማታል፣ በጆሮዋ የፍቅር ቃላትን ይነግራታል። ለ1000 ቀናት ያህል ይህንን ያለማቋረጥ አደረገ። ከ3 ዓመታት በኋላ ማይ በድንገት አይኖቿን ገለጠች። ሆኖም ደስታው ብዙ አልቆየም። ማይ መንቃት እንጂ መናገርም ሆነ መንቀሳቀስ አልቻለችም ነበር። ከሁሉም በላይ የሚያሳዝነው ደግሞ ሂሳሽን ጨምሮ ማንንም ማስታወስ አልቻለችም። እናንተ በዚህ ጊዜ ብትሆኑ ምን ይሰማችሁ ነበር? ለረጅም ቀናት የጠበቃችሁት ስለናንተ ምንም ነገር ማስታወስ ባይችል ምን ታደርጉ ነበር?
ወደ ታሪካችን ስንመለስ ሄሳሽን ስታየው አይኖቿ ውስጥ ምንም አይነት የእውቀት ስሜት አልነበረም። እንዲያውም እሱን ማየት ያስጨንቃት ነበር። ሄሳሽ ግን አልተናደደም። እኔን ካላስታወስሽኝ አዲስ ትውውቅ እንጀምራለን በማለት በየቀኑ እየመጣ ራሱን ያስተዋውቅ ጀመር። ለተጨማሪ 5 ዓመታት ማይ በከባድ ፊዚዮቴራፒ ውስጥ አለፈች። ሄሳሽ ሁልጊዜ ከጎኗ ነበር። ቀስ በቀስ መራመድና መናገር ጀመረች። ማይ የማስታወስ ችሎታዋ ሙሉ በሙሉ ባይመለስም በየቀኑ አጠገቧ የሚቆመውን የዚህን ሰው ታማኝነት አይታ ዳግመኛ ፈቀረችው። በመጨረሻም በ2014 ዓ.ም ልክ የጋብቻ ጥያቄ ከተጠየቀች ከ8 ዓመታት በኋላ ሄሳሽና ማይ በዚያው መጀመሪያ በያዙት የሰርግ አዳራሽ ተጋቡ። ታሪካቸው በ2017 እንደ አውሮፓውያን አቆጣጠር ዘ 7 Year Engagement በሚል ርዕስ ወደ ፊልም ከተቀየረ በኋላ በጃፓን ብቻ ሳይሆን በዓለም አቀፍ ደረጃ ትልቅ እውቅናን አግኝቷል። አልፎ አልፎ በጃፓን ሚዲያዎች ላይ የቀረቡ ስለ ታማኝነት እና ስለ ተስፋ ለመቁረጥ ምስክርነታቸውን ይሰጣሉ። ሄሳሽ አሁንም ያው ትሁትና ታታሪ ሰው ሆኖ ከባለቤቱ ጎን በመቆም የዘመኑ የፍቅር ምሳሌ ተብሎ ይጠራል። ጥንዶቹ አሁን በጃፓን አኪያማ ወይም በእነሱ አጠራር ኦኪያማ ግዛት ውስጥ ከማህበራዊ ሚዲያ ጫጫታ ይልቅ ለቤተሰባቸውና ለልጃቸው አስተዳደግ ቅድሚያ ሰጥተው በሰላም እየኖሩ ነው። ማይ ካጋጠማት ከባድ የጤና እክል አንጻር ልጅ መውለድ ትችላለች ተብሎ ባይታሰብም በተአምር ወንድ ልጅ ወልደው አሁን ላይ ልጃቸውን እያሳደጉ የሚገኙ ባለትዳሮች ናቸው። ታሪካቸው በደስታ ሃፒ ኢንዲንግ ተጠናቆ እንደ ማንኛውም ደስተኛ ቤተሰብ ህይወታቸውን እየመሩ ይገኛሉ። ይህ ታሪክ የሚያስተምረን እውነተኛ ፍቅር ስሜት ብቻ ሳይሆን ውሳኔ መሆኑን ነው። ሄሳሽ 8 ዓመታት ወደ 3000 የሚጠጉ ቀናትን የታገሰው ለማይ ባለው ጥልቅ ፍቅር ነበር። እናንተስ ለምትወዱት ሰው ስትሉ ምን ያህል ትታገሳላችሁ? በኮሜንት መስጫ ላይ ሀሳባችሁን አስፍሩልኝ። ለዛሬ የነበረን አጭር ታሪክ ይህንን ይመስላል። በሚቀጥለው ሌላ እውነተኛ ድንቅ ታሪክ ይዤላችሁ እስክመጣ ሰላም ቆዩን።